ሰላም እንዴት ናችሁ? ዛሬ ደግሞ አማርኛን ወደ እንግሊዝኛ መቀየር በሚል አጭር በሆኑ ወርዶች አሪፍ የሆነ ቪዲዮ አዘጋጅቼላችሁ መጥቻለሁ። ይሄን ቪዲዮ አይታችሁ አማርኛውን ወደ እንግሊዝኛው መቀየር ብዙ ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁ። እንደምትማሩበትም እርግጠኛ ነኝ። ለማታውቁኝ አበበ ነኝ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። በየትኛውም የሶሻል ሚዲያ አማራጭ ከየትኛውም ዓለም ሆናችሁ መማር ትችላላችሁ። ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎችን የሶሻል ሚዲያ አማራጮች ተጠቅማችሁ መማር ትችላላችሁ። አሁን ቀጥታ ወደ ትምህርታችን እንሄዳለን ማለት ነው። ከዛ በፊት ግን ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ ሁሌም እንዲደርሳችሁ ማለት ነው። እሺ ወደ ትምህርታችን እንሂድ። እዚህ ጋር ቤተሰብ ቤተሰብ ይላል። ቤ ስንል ቢኢ፣ ተ ስንል ቲኢ፣ ሰ ስንል ደግሞ ኤስ ኢ፣ ብ ስንል ቢ ማለት ነው። ስለዚህ አጠቃላይ ምን ይላል? ቤተሰብ ይላል። አማርኛውን ወደ እንግሊዝኛ ስንቀይረው ማለት ነው። ኦኬ እዚህ ጋር ደግሞ መጽሐፍ ምን ይላል? መጽሐፍ ይላል። መ ስንል ኤም ኢ፣ ጽ ስንል ቲ ኤስ፣ ሀ ስንል ኤች ኤ፣ ፍ ስንል ደግሞ ኤፍ ብቻ ማለት ነው። ስለዚህ ይሄ ምን ይላል? መጽሐፍ ይላል ማለት ነው ወደ እንግሊዝኛም ስንቀይረው። ኦኬ እዚህ ጋር ደግሞ መሰከረ መሰከረ ይላል አማርኛው። እንግሊዝኛው ሲቀየር ደግሞ መ ስንል ኤም ኢ፣ ሰ ስንል ኤስ ኢ፣ ከ ስንል ኬ ኢ፣ ረ ስንል ደግሞ አር ኢ ማለት ነው። ስለዚህ ይሄ መሰከረ ይላል። ኦኬ እዚህ ጋር ደግሞ መንገድ ይላል። መ ስንል ኤም ኢ፣ ን ስንል ኤን፣ ገ ስንል ጅ ኢ፣ ድ ስንል ዲ ብቻዋን ማለት ነው። ስለዚህ መንገድ የሚለው ይሄ ነው። ኦኬ እዚህ ጋር ደግሞ መስኮት ይላል። መ ስንል ኤም ኢ፣ ስ ስንል ኤስ፣ ኮ ስንል ኬ ኦ፣ ት ስንል ቲ ብቻዋን ማለት ነው። ስለዚህ መስኮት የሚለው እንደዚህ አድርገን እንቀይረዋለን ማለት ነው። ኦኬ እዚህ ጋር ደግሞ ወንድም ይላል አማርኛው። ወደ እንግሊዝኛ ስንቀይር ወ ስንል ደብሊው ኢ፣ ን ስንል ኤን፣ ድ ስንል ዲ ብቻዋን፣ ም ስንል ደግሞ ኤም ብቻዋን ማለት ነው። ሳድስ ስለሆኑ ነው። እነዚህ ሶስቶች ሳድስ ናቸው። ስለዚህ ወንድም የሚለው እንደዚህ አድርገን እንቀይረዋለን ማለት ነው። ኦኬ እዚህ ጋር ደግሞ ስ ተ ማ ሪ አስተማሪ ይላል። አስተማሪ ወደ እንግሊዝኛው ስንቀይረው አ ስንል ኤ፣ ስ ስንል ኤስ፣ ተ ስንል ቲ ኢ፣ ማ ስንል ደግሞ ኤም ኤ፣ ሪ ስንል አር አይ። ስለዚህ አጠቃላይ አስተማሪ ተብሎ ይቀየራል ማለት ነው። ኦኬ እዚህ ጋር ደግሞ አመሰገነ ይላል። አመሰገነ። አ ስንል ኤ፣ መ ስንል ኤም ኢ፣ ሰ ስንል ኤስ ኢ፣ ገ ስንል ጂ ኢ፣ ነ ስንል ደግሞ ኤን ኢ ማለት ነው። ስለዚህ እነዚህ ሁሎችም የመጀመሪያ ስለሆኑ ኢን አናባቢ ወስደዋል ማለት ነው። አጠቃላይ አመሰገነ የሚለው እንደዚህ ይጣፋል ማለት ነው። ኦኬ እዚህ ጋር ደግሞ
ን ገ ተ ኛ ድንገተኛ ይላል። ድ ስንል ዲ ብቻ፣ ን ስንል ኤን ብቻ፣ ገ ስንል ጅ ኢ፣ ተ ስንል ቲ ኢ፣ ኛ ስንል ደግሞ ጂኤን ኤ ማለት ነው ሶስቶችን። ስለዚህ ድንገተኛ የሚለው እንደዚህ ይቀየራል ማለት ነው። ኦኬ እዚህ ጋር ደግሞ መ መ ካ ከ ር ምን ይላል? መመካከር ይላል። መ ስንል ኤም ኢ፣ እዚሁ አሁንም መ ስለሆነች ኤም ኢ፣ ካ ስንል ኬ ኤ፣ ከ ስንል ደግሞ ኬ ኢ፣ ር ስንል አር ማለት ነው። ስለዚህ ይሄ መመካከር ይላል። መመካከር። ኦኬ እዚህ ጋር ደግሞ አ ገ ና ዘ በ አገናዘበ ይላል። አ ስንል ኤ ናት። ገ ስንል ጅ ኢ ናት። ና ስንል ኤን ኤ፣ ዘ ስንል ዜድ ኢ፣ በ ስንል ደግሞ ቢ ኢ ማለት ነው። ስለዚህ አገናዘበ የሚለው ደግሞ እንደዚህ ይቀየራል ማለት ነው። ኦኬ እዚህ ጋር ደግሞ አ ው ቃ ለ ሁ አውቃለሁ ይላል። አውቃለሁ። አ ስንል ኤ ናት። ው ስንል ደብልዩ ናት። ቃ ስንል ደግሞ ኬ ኤ፣ ለ ስንል ኤል ኢ፣ ሁ ስንል ደግሞ ኤች ዩ ማለት ነው። ስለዚህ አውቃለሁ የሚለውን ደግሞ እንደዚህ እንቀይረዋለን ማለት ነው። ውድ ቤተሰቦቼ ለዛሬው እዚህ ጋር እንጨርሳለን። ቀጣይ ደግሞ ምርጥና አስተማሪ የሆኑ አሪፍ አሪፍ ቆንጆ የሆኑ ቪዲዮዎችን እየላችሁ እመጣለሁ። እነሱ እንዲደርሷችሁ ደግሞ ሁሌም ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን ተጠቅማችሁ መማር ትችላላችሁ። ከየትኛውም ዓለም ሁናችሁ በስልካችሁ ብቻ እውቀትን ማግኘት ትችላላችሁ። ጊዜው አሁን ነው፣ እንዳትዘናጉ ለማለት ወዳለሁ። አመሰግናለሁ። መልካም ጊዜ